ሰላም የኢትዮ ራዲዮስ አካዳሚ ቤተሰቦች ዛሬ የምናየው በተለይም 12ኛ ክፍል በየአመቱ በተደጋጋሚ የሚመጡ ጥያቄዎችን አንዱን ክፍል አፕቲቲዩድ ፈተና ላይ ማለት ነው ቨርባል አናሎጂን ማስተር ክላስ ይዘንላችሁ መጥተናል። ውድ ተከታታዮቻችን ቀለል ባለ መንገድ ታች ክላሶችም 11ኛ ክፍሎችም 10ኛ ክፍሎችም እንዲሁም 9ኛ ክፍሎችም የታች ክላሶች እንዲደረዱ አድርገን አቀርበንላችኋል። እነዚህና መሰል ቪዲዮዎች ስንለቅ በቶሎ እንዲደርሳችሁ የደወል ምልክቷንና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬው ትምህርታችን ወደ ቨርባል አናሎጂ እንሄዳለን። መጀመሪያ ኢንትሮዳክሽን አናሎጂ ምንድነው ከሚለው ስንነሳ ያው በሁለት ቃላቶች መካከል ወይም ደግሞ ተሰጥቶን የነዛን ዝምድናቸውን መፈለግ ነው። ሁለቱ ቃላቶች ይሰጡናል፣ ግን ደግሞ የራሳቸውን ዴፊኒሽን እየለያየን ሳይሆን በመካከላቸው ያለውን አመክንዮአዊ ግንኙነት ጭምር መረዳት ነው አናሎጂ የሚለው ይዞልን። በበኩሉ ሁለት ነገሮችን ይዟል። እንደምትመለከቱት ሎጂክ ኦቨር ሚኒንግ እና ስትራክቸራል ማቹን መመልከት ይኖርብናል ማለት ነው። አናሎጂን ወይም ደግሞ በአፕቲቲዩድ ስንሰራ ሎጂክ ኦቨር ሚኒንግ የምንለው don't look for words that look alike. Find the pair with the exact same relationship bond. ሪሌሽንሺፓቸው ወይ በመካከላቸው ላይ ያለውን ግንኙነት መፈለግ እንጂ የብቻ ትርጉማቸውን ብቻ ላይ መቆም እዛ ላይ አይሰራም ማለት ነው አፕቲቲዩድ ፈተና ላይ። ሁለተኛው ደግሞ ስትራክቸራል ማች አላቸው የላቸውም የሚለውን ጭምር መረዳትም አንዱ ፈተናዎችን እንድንሰራ ያግዘናል። ስትራክቸራል ማች የምንለው ፎከስ ኦን ሃው ዘ ወርድስ ኮኔክት፣ በምን መንገድ ነው እንዴት ነው የተገናኙት የሚለውን መመልከት ይኖርብናል። እንዴት ነው? በፐርፐዝ ነው ወይስ በታክሶኖሚ ነው በክላሲፊኬሽን ነው ወይስ በምንድን ነው የተያያዙት የሚለውን መረዳት ይኖርብናል። አንደኛው ኤቢ የሚለው ኤስ ቱ ቢ የሚለው ጥያቄ ላይ ቢቀርብልን ምርጫው ላይ ደግሞ ሴስ ቱ ዲ የሚለውን በእነዚህ መካከል ያለውን ግንኙነት ስትራክቸራል ማቹን መረዳት ይኖርብናል። ምንድነው የሚለን? ፎከስ ኦን ሃው ዘ ወርድስ ኮኔክት፣ በምን መንገድ ነው ኤንድ ፋይንድ ዘ ማቺንግ ኮኔክሽን ሴስ ቱ ዲ የሚለውን መረዳት ይኖርብናል ማለት ነው። ሌላው ደግሞ አናሎጂ ልክ እንደ ማትስ ወይም ደግሞ እንደ ሌሎች ፎርሙላ እንዳላቸው ሳብጀክቶች የራሱ የሆነ ኢኩዌሽን አለው። ዊ ሪፕሬዘንት አስ ይሄን ይለናል። ይሄው በዚህ መንገድ ይወከላል። ይሄኛው ወይ ጥያቄ ላይ ሊቀርብላችሁ ይችላል ወይም ደግሞ እንደዚህ ይሄ ደግሞ ምርጫው ላይ ሊቀርብላችሁ ይላል። ወይም ደግሞ a is to b as c is to d የሚሉት መጀመሪያ ላይ ጥያቄ ሊቀርበው በዚህ መንገድ ምርጫ ላይ ሊቀርቡም ይችላሉ። አንዳንዴ this is read as a is to b as c is to d as የኛው እነዚህ ይወክሉልናል። is to d የሚለው ደግሞ ይሄ ነው። ስለዚህ የአናሎጂ ኢኩዌሽን ይህን ይመስላል። አናሎጂ ማለት ወደ አማርኛው ስንለው እንግዲህ በቃላቱ ትርጉም ላይ ብቻ ከማተኮር ይልቅ በቃላቱ መካከል ያለውን አመክንዮአዊ ዝምድና ሪሌሽንሺፕ መለየትና ያንን ተመሳሳይ ዝምድና በሌላኛው ጥንድ ላይ መፈለግ። በሌላኛው ጥንድ ላይ መፈለግ የተባለው ምንድነው? ምርጫው ላይ ማለት ነው። መጀመሪያ ላይ ይሰጠናል ጥያቄው ላይ፣ በኋላ ላይ ደግሞ በምርጫው ላይ መፈለግ ያንን ጥንድ አመክንዮአዊ ዝምድናቸውን ወይም ሎጂካዊ ሪሌሽንሺፓቸውን መፈለግ ማለት። ለምሳሌ አንድ ምሳሌ ነው። ሼፍ እና ፉድ የሚል ተሰጥቶናል። ሼፍ እና ምግብ የብቻቸውን ስንተነትናቸው ሼፍ ሌላ ነገር ነው፣ ፉድ ሌላ ነገር ነው። ሚኒንጋቸው ላይ ብቻ ታተኮር። ግን በመካከላቸው ላይ ያለው ምን ይመስላል ግንኙነታቸው? አመክንዮአዊ ግንኙነታቸውን ስንመለከተው ግን ሼፍ ምን ያደርጋል? ምግብ ያበስላል አይደለ? ምግብ ይሰራል፣ ምግብ ያበስላል ብለን አመክንዮአዊ ሪሌሽንሺፓችን መጀመሪያ ብሪጅ መፍጠር አለብን፣ ድልድይ መፍጠር አለብን ማለት ነው። ስለዚህ አሁን ይሄ ጥያቄ ላይ ቢሰጠን ምርጫ ላይ ደግሞ እንደዚህ ብሎ ቢሰጠን ማለት ነው። ሌሎች ምርጫዎችም ሊኖሩ ይችላሉ። ግን ቤከር ብሬድ የሚል ቢሰጠን ሪሌሽንሺፓቸው ምንድነው? ተመሳሳይ ነው የሚሆን። ለምን ብትሉ ቤከር እና ብሬድ የተለያየ ነገር ቢሆን በሚኒንግ ግን ሎጂካዊ ወይም ደግሞ አመክንዮአዊ ሪሌሽንሺፓቸው ግን ከሼፍ እና ከፉድ ጋር ይገናኛል ማለት ነው። ቤከር ዳቦ ጋጋሪ ዳቦን ይጋግራል፣ ሼፍ ደግሞ ምግብ ይሰራል ያበስላል ማለት ነው። ስለዚህ በዚህ መንገድ ነው መረዳት ያለብን። ሌላ ደግሞ እዚህ ላይ መረዳት ያለባችሁ ደግሞ አሁን እዚህ ጋር ሼፍ ፉድ ተሰጥቶን እዚህ ጋር ሼፍ ከዛ ፉድ ቀጥሎ ተሰጥቶን ለምሳሌ ብሬድ ቤከር ቢሆን አይሆንም። ግዴታ ሰሪው የሚሰራውን ከተሰጠንም ጥያቄው ላይ አሁንም ምርጫው ላይ ሰሪው የሚሰራውን ነገር ነው መሰጠት ያለበት ምርጫው ላይ። አለያ ግን የሚሰራው ነገር ከዛ ሰሪው ከመጣ የኛው መልሳችን አይሆንም ማለት ነው። ግዴታ እኩል መደርደር አለባቸው። እንግዲህ ቀለል ባለ አቀራረብ ለማቅረብ ያለፉ ፈተናዎችን በመመልከት በ10 ኢሴንሻል አናሎጂ ካታጎሪ ወይም ደግሞ በ10 ክፍሎች ከፍለን እናያቸዋለን ማለት ነው። ቀጥታ አሁን 10 ኢሴንሻል አናሎጂ ካታጎሪስ የሚሉትን
እንመለከታለን። የመጀመሪያው ክላሲፊኬሽን ወይም ታክሶኖሚ ስፒሺስ ቱ ጀነስ የሚለው ነው። ባዮሎጂ ላይ አዲስ አይደላችሁም ማለት ነው። እዚህኛው ርዕስ ላይ የመጀመሪያው ክፍል በአናሎጂ ክላሲፊኬሽን ወይም ታክሶኖሚ እና ስፒሺስ ቱ ጀነስ የሚለውን እናያለን። This relationship identifies one word as a specific member of a large group. አንደኛው ግሩፕ ስፔሲፊክ ሜምበር ለግሩፑ ሜምበር ሲሆን የኛውን እንጠቀመዋለን ማለት ነው። ይሄ የመጀመሪያው ክላሲፊኬሽን ካቴጎሪ። It follows a hierarchical logic where the first word species is subsumed under the second word category. ስለዚህ የመጀመሪያው ወርድ ለምሳሌ ኤ የምትባል ወርድ ብትኖር ከዛ እንደዚህ ተሰጠውን ከዛ ቢ ላይ የምትባለዋ ብትሰጥ በእነዚህ መካከል ኤ የማን ክፍል መሆን አለባት? የቢ ክፍል፣ ቢ ግሩፕ መሆን አለባት ማለት ነው። አጠቃሎ የያዙ ኤን እና መሰል ነገሮችን አጠቃሎ የያዘው ቢ ይሆናል ማለት ነው። ስለዚህ ኤ ግን የነዚህ አባል የሚለው ነው የዚህኛው የአንደኛው ክፍል አንድምታ ማለት ነው። አሁን ክላሲፊኬሽን ታክሶኖሚ የሚለውን በምሳሌ ስናያቸው ኤግል በርድ ተሰጥቶናል መጀመሪያ ላይ ኤግል በርድ። ስለዚህ ማን ነው በርድ ነው ለኤግል አባል የሚሆነው ወይስ ደግሞ ኤግል ነው ለበርድ አባል የሚሆነው ብለን ስንመለከት ኤግል ንስር ከወፎች መካከል አንዱ ነው። ከወፎች ማለት ከግሩፑ አንዱ ነው ማለት ነው። ቀደም ካልነው ላይ ማለት ነው። ለምሳሌ ደግሞ ሮዝ እና ፍላወር ቢሰጠን ማን ነው አባሉ? ፍላወር አበቦች፣ ከአበቦች መካከል ማን? ሮዝ ማለት ነው። ስለዚህ ከአበቦች መካከል ሮዝ፣ ጽጌረዳ ከአበቦች መካከል አንዱ ነው ማለት ነው። ስለዚህ አበቦች ግሩፑ ነው፣ ስፒሺሷ ይች ነች ማለት ነው። እንደ ጂኒየስ ብንወስደን ከዛ ስፒሺሷ ማነች? ሮዝ። ስለዚህ ጽጌረዳ አበባ ከአበቦች መካከል አንዷ ነች ማለት ነው። በዚህ መንገድ እንረዳዋለን። ሌላው ምሳሌ ደግሞ አግዚዮም እና ፕሪንሲፕል በምናይበት ጊዜ በሁለታቸው መካከል ያለው ግንኙነት አሁንም ፕሪንሲፕል የሚለው መርህ ነው፣ አጠቃላይ መርህ ነው። ኤክስፔሪየንስም ሆነ ከምናገኘው መርህ ነው ጠቅልሎ የያዘ ማለት ነው። አግዚየም ደግሞ እንግዲህ እውነተኛነቱ በይፋ ሳይረጋገጥ ራሱን ችሎ ምንድነው እንደ እውነተኝነት የተቀበልነው ነገር ወይም ለቲዎሪዎች መነሻ ስታርቲንግ ፖይንት ሆኖ የሚያገለግል ነው ማለት ነው። ስለዚህ አግዚዮም ለፕሪንሲፕል አንዱ መርህ ነው። አግዚዮም ትንሽ መርህ ነው፣ ግን ደግሞ የመርህ የትልቁ መርህ ማለት ነው አባል ነው ማለት ነው። ስለዚህ ይሄኛው ከነዚህ ምሳሌዎች የምንረዳው look for vertical consistency if the first word is a subtype the answer's first word must also be subtype። የመጀመሪያው ጥያቄው ላይ ተሰጥቶን ለዚህ ሰብታይፕ ተተሰጠን። ስለዚህ አሁን ኤ እና ቢ ተሰጥቶን ኤ ለቢ ሰብታይፕ ከሆነች አሁንም ምርጫ ላይ የሚሰጠን ሲ እና ዲ ግዴታ ሲ የዚህ ሰብታይፕ መሆን አለባት። ኦርደሩን መጠበቅ አለባችሁ። ኤ ለቢ ሰብታይፕ ከሆነች አሁንም እቺ ሲ ሰብታይፕ ኦፍ ዲ መሆን አለባት ማለት ምርጫው ላይ ዲ መጥቶ እዚህ ጋር ሲ መሆን የለበትም ማለት ከምርጫው መካከል ስትመርጡ ማለት። ስለዚህ ይህንን እንዳትረሱ ይችኛዋን ማለት ነው። ስለዚህ ዘርዘር ለማድረግ እንደምትመለከቱት ባዮሎጂ ላይ እንደምታዩት ስፒሺስ፣ ጀነስ፣ ፋሚሊ፣ ኦርደር፣ ክላስ፣ ፋይለም እና ኪንግደም እንዲሁም ደግሞ ዶሜን ብላችሁ ከፍ ያለውን ደግሞ ያያችሁት ነው ባዮሎጂ ላይ ማለት ነው። ስለዚህ አሁንም እንዳልነው ስለዚህ አንዱ ቃል በሌላኛው ቃል ስር የሚመደብ ሲሆን ወይም ዝርያ ነው። ኤግዛምፕል ሮዝ ወይም ደግሞ ጽጌረዳ አበባ የአበባ አይነት ነው ማለት ነው። አንዱ ምርጫው የተሰጠ የመጀመሪያው ለቀጣው ምንድን የዛ አይነት ሲሆን ማለት ነው አባል ሲሆን። ለምሳሌ ሰውን ብንወስድ ስፒሺስ እና ጀነስ የሚለውን ለማድረግ ለምሳሌ ስፒሺሱ ምንድነው? ሳፒየንስ ነው አይደለ? አሁን ያለው ሰው ሳፒየንስ ነው፣ ግን ደግሞ ጀነሱ ሆሞ ነው ማለት ነው። ስለዚህ ሆሞ ሳፒየንስ ተብሎ የሚጠራው ስለዚህ በዚህ መንገድ ሊመጣ ይችላል ማለት ነው። ስለዚህ እነዚህን ስፒሺስ እና ጀነስ እና እነዚህን መሳሰል ነገሮችን ማየት ይጠበቅባቸዋል ማለት ነው። ኛው ካታጎሪ እንግዲህ ዲግሪ ኦፍ ኢንተንሲቲ ወይም ዘ ግራዲየንት ስኬል የሚለው ክፍል ነው ማለት ነው። this is sophisticated category where both words mean roughly the same thing። roughly ስናያቸው ሴም ይመስሉናል ወይም ተመሳሳይ ይመስሉናል፣ ግን ጠለቅ ብለን ስናያቸው በዲግሪ ወይም በኢንተንሲቲ የሚለያዩ ናቸው ማለት ነው። ለዛም ነው ዲግሪ ኦፍ ኢንተንሲቲ ካታጎሪ ልንለው የቻልነው ማለት ነው። but one is much stronger or more extreme ነው ይለናል። ስለዚህ ራፍሊ ስናያቸው ምንድነው ሴም ይመስሉናል የተሰጡን ቃላቶች ወይም ደግሞ ወርዶች ማለት ነው። ግን ደግሞ ጥልቀት ስናያቸው ደግሞ ግን አንዱ ከአንዱ ይልቅ ኤክስትሪም ወይም ደግሞ በለት የማለት ባህሪ አለው ማለት ነው። ስለዚህ it measures the volume or magnitude of a trait or emotion ይለናል። በምሳሌ ስናየው ለምሳሌ እዚህ ጋር በምታዩበት ጊዜ ዋርም እና ሆት ተሰጥቶናል። ሁለቱ ቢሰጡን ለምሳሌ ጥያቄ ላይ እንደገና ደግሞ እንደዚህ ምርጫ ላይ ደግሞ አንዱ ቢሰጠን ከነዚህ ማለት ነው ዋርም እና ሆት መጀመሪያ ላይ ስናያቸው ምንድነው የሚመስሉት? ተመሳሳይ ይመስላሉ ራፍ ላይ ስናያቸው፣ ግን ደግሞ ጠለቅ ብለን ስናያቸው ግን ኢንተንሲቲያቸው ይለያያል ማለት ነው። ስለዚህ ሆት is more intense than warm። ስለዚህ ሆት ከዋርም ይልቅ ምንድነው ኢንተንስ ነው፣ ከፍ ያለ ነው
እያለ ነው። ሌላው ደግሞ ሳቲስፋክተሪ እና ወንደርፉል ቢሰጠን ወንደርፉል የሚለውን ደመቅ ያደረኩት ኢንተንሲቲውን ለማመልከት ነው። እዚህ ጋር ልትረዱ is far superior to satisfactory የሳቲስፋክተሪ ምንድነው superior ጠለቅ ያለ ኢንተንሲቲው ምንድነው ይለያል ማለት ነው። ራፍሊ ስናያቸው ግን ተመሳሳይ ይመስላሉ፣ ግን ደግሞ ጠለቅ ብለን ማድረግ አለብን። እንደምታውቁት እዚህ ጋር ይሄ ካታጎሪ እንግዲህ ሶፊስቲኬት ነው ይልናል። ትንሽ ሊያወዛግበን የሚችል ካታጎሪ ነው ሁለተኛው ካታጎሪ። ስለዚህ በጥልቀት ማየት አለብን ማለት ነው። በተለይም ፈተና ፈጠን ብላችሁ የምትሰሩ ተማሪዎች ይህንን ፓርት ላይ ጠለቅ አድርጋችሁ ወይም ዝግ ብላችሁ መመልከት ይኖርባቸዋል ማለት ነው። ሌላኛው ደግሞ ለምሳሌ ኢንተረስት እና ፋሽኔሽን ቢሰጠን አይሆንም። ይሄ ፋሽኔሽን is an extreme level of interest ነው ይለናል። ኢንተረስት ፋሽኔሽን ጠለቅ ያለው ወይም ከፍ ያለው ነው። እዚህ ፓርት ላይ መያዝ ያለባችሁ ዲግሪ ኦፍ ኢንተንሲቲ ካታጎሪ ላይ ሁለት ቃላቶች ይሰጣቸዋል። ራፍሊ ስታያቸው ተመሳሳይ ይመስሏቸዋል፣ ግን ደግሞ ጠለቅ ብላችሁ ስታያቸው ግን አንዱ ካንዱ በኢንተንሲቲው በቮሊዩም ሊሆን ይችላል፣ በማግኒቲዩድም ሊሆን ይችላል ከፍ ያለ ትርጉም ይኖረዋል ማለት ነው። ለምሳሌ ደስታን ብትወስዱ በጣም ደስታ አይነት ባህሪ ማለት ነው። በጣም የሚለውን አይነት ይወስዱላቸዋል ማለት ነው። አናሎጂ ሶስተኛው ክፍል ዘ ሳይንስ ኦፍ ስተዲ ወይም ሎጂክስ እና ግራፊክስ የያዘልንን ክፍል ይሆናል ቀጥሎ የምናየው። ይህ ደግሞ ቴስቲንግ ስቱደንትስ አካዳሚክ ቮካቡላሪ ሪጋርዲንግ ፊልድስ ኦፍ ስተዲ እስከዛሬ ከተማራችኋቸው ትምህርቶች ወይም ደግሞ በአንድም በሌላ መልኩ ረፍ ያደረጋችኋቸውን ሳብጀክቶች ማለት ነው ቮካቡላሪያችሁን የሚፈትን ጥያቄ ይሆናል ማለት ነው አፕቲቲዩድ። ስለዚህ የሚለን ኮኔክቲንግ ዘ ሰብጀክት ዋት ኢዝ ስተዲድ ቱ ዘ ፊልድ ዘ ኔም ኦፍ ዘ ሳይንስ። ስለዚህ ስለ አንድ ነገር የሚያጠና ሳይንስ ምን ይባላል የሚለውን የሚይዝልን ክፍል ነው። ይህ ሶስተኛው ክፍል ዘ ሳይንስ ኦፍ ስተዲስ ወይም ሎጂክስ ኤንድ ግራፊክስ የሚለው ማለት ነው። እንግዲህ ሎጂክስ እና ባዮሎጂ ምናምን አሉ፣ እዚህ ጋር ደግሞ ግራፊክስ እና ጂኦግራፊ ምናምን አሉ ማለት። ስለዚህ በእንደዚህ የሚጨርሱ ሳይንሶችን ስለምን እንደሚያጠኑ የሚገልጽልን ካቴጎሪ ነው። በምሳሌ እናያቸው። ይህን ካቴጎሪ በሶስት እንከፍለዋለን ማለት ነው። የመጀመሪያው ባዮሎጂካል ይሆናል። ባዮሎጂካል ነክ የሆኑ ነገሮችን ለምሳሌ ቦታኒ ስለምን ያጠናል? ቦታኒ ስለ ፕላንቶች ያጠናል አይደል? ስለዚህ ዋት ኢዝ ስተዲድ የሚለው ፕላንቶችን ይሆናል የሚጠኑትን። የሚያጠናው ኔም ኦፍ ዘ ሳይንስ ምን ይባላል? ቦታኒ ይባላል። አሁንም ደግሞ ይሄ ዞሎጂን እና አኒማልስ በምንመለከትበት ጊዜ ዞሎጂ ስለ አኒማሎች የሚያጠና ሳይንስ ነው ማለት ነው። ስለዚህ ዋት ኢዝ ስተዲድ የሚለው እዚህ ጋር ያልነው ከላይ አኒማሎችን ይወክልልናል። እንደገና ደግሞ ዘ ኔም ኦፍ ዘ ሳይንስ የሚለው ደግሞ ዞሎጂ ይሆናል ማለት ነው በዚህኛው ምሳሌ ላይ። ሌላኛው ደግሞ ሶስተኛው ምሳሌ አሁን ባዮሎጂካል ካቴጎሪ ውስጥ ሳይቶሎጂ እና ሴልስን ብንወስድ ሳይቶሎጂ ስለ ሴሎች የሚያጠና ሳይንስ ነው ማለት ነው። ስለዚህ እዚህኛው ካቴጎሪ ላይ ለምሳሌ ቦታኒና ፕላንትስ ጥያቄው ላይ ቢሰጣችሁ ምርጫው ላይ ለምሳሌ ዞሎጂ እና አኒማልስ ተብሎ ቢሰጣችሁ ይህ ይሆናል ማለት ነው መልሳችሁ። ሁለተኛው ካቴጎሪ ደግሞ ፊዚካል የሚለው ይሆናል። ፊዚካል ደግሞ ፊዚካል ነገሮችን በተመለከተ የሚያጠናልን ነው ማለት ነው ይሄ። ስለዚህ ለምሳሌ ፔዶሎጂ እንውሰድ። በተለይም ሶሻል ተማሪዎች እዚህ ጋር አተኮሩ። እዚህ ጋር ፔዶሎጂ የሚለውን ብንወስድ ስለ ሶይል ስለ አፈር የሚያጠና ሳይንስ ነው ማለት ነው ፔዶሎጂ። ስለዚህ ዋት ኢዝ ስተዲድ የሚለው ሶይል ይሆናል። ፔዶሎጂ ደግሞ ዋት ኢዝ ዘ ኔም ኦፍ ዘ ሳይንስ የሚለውን ይወክልናል ማለት ነው። አሁንም እዚሁ ላይ ሜትሮሎጂ እና ዌዘር ቢሰጠን ሜትሮሎጂ ስለ ዌዘር የሚያጠና ነው አይደለ? ስለዚህ ሜትሮሎጂ ስለ ዌዘር የሚያጠና ነው ማለት ነው። ሌላኛው ጂኦሎጂ እና ሮክስ ይሆናል። እዚህ ጋር የተለያየ ነው በጋራ ሲሆን ከዌዘር ጋር እንዳይመሳሰልባችሁ ጂኦሎጂ ኢዝ ቱ ቢ ሮክስ ነው የሚሆነው። በተደጋጋሚ የሚመጡ ጥያቄዎች ናቸው። ፔዶሎጂ ኢዝ ቱ ሶይል፣ ሜትሮሎጂ ኢዝ ቱ ዌዘር፣ ጂኦሎጂ ኢዝ ቱ ሮክስ ማለት ነው ስናነበው ኢዝ ቱ ብለን። ስለዚህ ምርጫው ላይ የሚመጡ አሁን ለምሳሌ ፔዶሎጂ ሶይል መጠው ምርጫው ላይ ቦታኒ ብሎ ኢዝ ቱ ፕላንትስ የሚል የሚመጣ ተመሳሳይ ጥምረት አላቸው። ዘ ሳይንስ ኦፍ ስተዲ ከዛ ሎጂክስ ኤንድ ግራፊክስ የሚለው ማለት ነው። ስለዚህ ኮኔክት የሚያደርጉት በምንና በምን መሆኑን እንዳትዘነጉ ሰብጀክቱንና ወይም ዋት ኢዝ ስተዲድ የሚለውና ቱ ዘ ፊልድ ዘ ኔም ኦፍ ዘ ሳይንስ የሚሉትን ኮኔክት ማድረጋቸውን እንዳትረሱ በዚህ ካቴጎሪ ውስጥ ማለት ነው። ሌላኛው ሶሻልን በምንመለከትበት ጊዜ አንትሮፖሎጂ ይልና ሂውማንስ ይለናል። ስለ ሂውማኖች የሚያጠና ነው፣ ስለ ሰው አንትሮፖሎጂ ይለናል። ሌላኛው ምሳሌ ደግሞ ሶሺዮሎጂ እና ስለ ሶሳይቲ የሚያጠና ነው። አራተኛው ካቴጎሪ ኦብጀክት ቱ ማቴሪያል ካቴጎሪ ወይም ክላሲፊኬሽን። በዚህ ውስጥ ያሉ አናሎጂዎችን ቀጥለው እናያለን። እነዚህ ደግሞ one word is the finished product and the other is raw substance that is made of። ስለዚህ እዚህኛው ደግሞ ካቴጎሪ ላይ መረዳት ያለባችሁ አንድ የሆነ ማቴሪያል ይሰጠናል። ከዛ ደግሞ ቀጥሎ የሚሰጠን ደግሞ ቃል ምንድነው? ያንን ማቴሪያል ለመስራት የምንጠቀምበት ማቴሪያል። ስለዚህ እነዚህ ነገሮች የሚነግረን ነው ይሄኛው ካቴጎሪ ማለት ነው። ስለዚህ ቀድሞ የሚመጣው ማቴሪያል ወይም ደግሞ ከዛ ይሄ ነገር የሚገኘው ለምሳሌ ልብስና ኮተን ቢሰጣችሁ ጥጥና
ኩታ ወይም ደግሞ ጥበብ ቀሚስ ቢሰጣቸው ቀሚስ የሚሰራው ከጥጥ ነው አይደለ? ስለዚህ ጥጥ መጀመሪያ ላይ ራው ማቴሪያሉ ይቀርባል፣ ራው ሰብስታንሱ ቀጥለው ደግሞ ቀሚስም ሊሆን ይችላል፣ ስለዚህ ክሎዝም ሊሆን ይችላል፣ እንደዛ ብሎ ይመጣል። ስለዚህ ኦብጀክት ቱ ማቴሪያል ኮምፖዚሽን ካቴጎሪ የሚለው በአጠቃላይ ይህንን ለማመልከት ነው። ስለዚህ this tracks the physical origin of an item። ስለዚህ የአንድን ነገር ፊዚካል ኦሪጂን መነሻውን ደግሞ ስሪቱን ከየት እንደተሰራ የሚነግረን ክፍል ነው ይሄ በዋናነት። ስለዚህ ምሳሌዎችን ስናይ ካንድል ዋክስ፣ ካንድል ከዋክስ ይሰራል፣ ከሰም፣ ፔፐር ከፐልፕ፣ ስታቱስ ከማርብል ማለት ነው ሐውልቶች፣ ብሬድ ከፍሎር፣ ዳቦ ደግሞ ከዳቦ ዱቄት ወይም ደግሞ ከዱቄት ይሰራል የሚለውን ያጠቃልላል ማለት። ስለዚህ እዚህ ጋር ኦብጀክቱ ማቴሪያል የሚለው አንድ ነገር ይሰጣችኋል፣ ከዛ ያ ነገር የተሰራው ከምንድን ነው የሚለውን ማያዝ ይጠበቅባቸዋል ማለት ነው። ስለዚህ መጀመሪያ ላይ ጥያቄው ላይ ካንድል ኢዝ ቱ ዋክስ ተብሎ ቢሰጣችሁ መጀመሪያ ላይ አእምሯችሁ ብሪጅ መፍጠር አለበት ማለት ነው። ካንድል እና በዋክስ ምን አይነት ሪሌሽንሽፕ አለ ብዛችሁ ዋክስ ከዋክስ ስለሚሰራ ብላችሁ መጀመሪያም ላይ አእምሯችሁ ላይ ማሰብ አለባችሁ። ከዛ ካሰባችሁ በኋላ ብሪጅ ከፈጠራችሁ በኋላ ቀጥሎ ወደዛ እንሄዳለን ማለት ነው። ቀጣይ ያለፉ ፈተናዎችን ከዚህ መጨረሻ ላይ ስንሰራ በደንብ ይገባቸዋል። ያለፉ ፈተናዎችም አሉ ማለት ነው። ስለዚህ አንድ ውጤት ወይም ፕሮዳክት ከምን ጥሬ ዕቃ እንደተሰራ ያሳያል ማለት ነው ይሄኛው። እንደውም አሁን ብሬድ እና ፍሎር እዚህ ጋር ተሰጧችሁ፣ ግን ምርጫው ይሄ ጥያቄው ተሰጧችሁ ብሬድ ኢዝ ቱ ፍሎር። ከዛ ምርጫው ላይ ደግሞ ለምሳሌ ምርጫው ሲ ላይ ምን ብሎ ቢሰጣችሁ ለምሳሌ ብሬድ እና ቤከር ቢሰጣችሁ፣ ቤከር ማለት ነው ዳቦና ዳቦ ጋጋሪ ቢሰጣችሁ በፍጹም ይሄ እና ይሄ በፍጹም አይገናኙም፣ ሪሌት አይሆኑም። አመክንዮ ሪሌሽንሺፑን ማገናኘት አለባችሁ። ገና ብሬድ እና ብሬድ ስላለ መልስ ይሆናል ብላችሁ መደምደም የለባችሁም። ግዴታ በብሬድ እና በፍሎር ምን አይነት ሪሌሽንሺፕ ነው ያለ? ኮምፖዚሽን ብሬድ የሚሰራው ከፍሎር ከዱቄት ነው ከዳቦ ዱቄት ነው ብላችሁ ራሳችሁ መጠየቅ አለባችሁ። በቤከር እና በዳቦ መካከል ደግሞ ያለው ሪሌሽንሺፕ ብላችሁ ታስቡ ደግሞ ዳቦን የሚጋግረው ቤከር ነው ብላችሁ አእምሯችሁ ላይ ማሰብ አለባችሁ ማለት ነው። ወደ አምስተኛው ካታጎሪ ስንሄድ ፓርት ቱ ሆል የሚል ካታጎሪ እናገኛለን። ወይም ሜሮናይም የሚለው ማለት ነው። ሜሮኒም ማለት አንድ ነገር የዛ ፓርት ሆል ሪሌሽንሺፕ የሚገልጽልን ቃል ነው ማለት ነው። ስለዚህ ፓርት ሆል የሚለው ደግሞ አንዱ ቃል ለአንዱ ፓርት ሲሆን ማለት ነው። እስኪ እንየው። distinguishing between a small component and the complete entity ይለናል። ስለዚህ ስሞል ኮምፖነንቱን እና ፓርት ሆል የሚለውን ሪሌሽንሺፕ የሚገልጽልን ነው። this can be physical part well to car። ለምሳሌ መኪናና የመኪናን ጎማ በምታያይዙበት ጊዜ አንዱ ለአንዱ ክፍል ነው አይደለ? ፊዚካል ኮምፖነንትም ሊሆን ይችላል ወይም ደግሞ ሜምበር ኦፍ ግሩፕም ሊሆን ይችላል። ለምሳሌ የእግር ኳስ ተጫዋቾችን ብታዩ አንዱ ፕላየር ማለት ነው ለቲሙ እንደ ሜምበር ነው። ስለዚህ ፓርት ቱ ሆል የሚለው ይሄንን ነው። ስለዚህ ፓርት አለ እዚህ ጋር ሆል አለ ማለት። ስለዚህ ይሄኛው ሆል የሚለው የመኪና ተሽከርካሪ ወደ ጎማው ለመኪናው ምንድነው አንደኛው ክፍል ነው። ፊዚካል የሚለው ፊዚካል ፓርት የሚለው ይችላል ወይም ደግሞ ሜምበር ኦፍ ግሩፕ የሚለው ይሄንን ይገልጽልናል ማለት ነው። ፊንገር ኢዝ ቱ ሃንድ ብንወስድ ለምሳሌ በጋራ ማለት ነው። በተለያየ ቀለም ያደረኩላችሁ ተመሳሳይ በጋራ እንዳታነቧቸው ነው። በተመሳሳይ ቀለም የተቀቡት የጋራ ሪሌሽንሺፕ ያላቸው ነው ማለት ነው። እዚህ ጋር እንደምታዩት ፊንገር ሃንድ በምትወስዱበት ጊዜ ጣታችሁ የእጃችሁ አንዱ ክፍል ነው እንደማለት ነው። ስታር ደግሞ ጋላክሲ የሚለው ማለት ነው። ኮከብ የኮከቦች ወይም ደግሞ የያዘው ምንድን አንዷ ክፍል ነች፣ ፓርት ነች እንደማለት ነው። ክሪው ሜምበር አለ እዚህ ጋር ደግሞ ቻፕተር ቡክ አለ። እዚህ ጋር ደግሞ በምታዩበት ጊዜ ለምሳሌ ከመጽሐፋችሁ መካከል ከሙሉ ክፍል አንዱ ቻፕተር የመጽሐፉ አንዱ ክፍል ነው፣ ፓርት ነው። ፓርት ቱ ሆል የሚለው ምሳሌ ይሄ ነው ማለት ነው። እንደውም ጥሩ ኤግዛምፕል አለ። ቻፕተር እና ቡክን በምታዩበት ጊዜ ሪሌት ማድረግ ያለባችሁ ተብሎ ብላችሁ አምራችሁ ላይ ቻፕተር እኮ የቡክ አንደኛው ክፍል ነው ብላችሁ ሪሌት ማድረግ አለባችሁ ማለት ነው። ስለዚህ ተጫዋች ለምሳሌ ፕላየር የቡድን ወይም የቲም አንድ አካል ነው የሚለውን ሜምበር ኦፍ ግሩፕ የሚለውን ይገልጽልናል ማለት ነው። ስድስተኛው ካታጎሪ እናያለን ቀጣይ። ይህኛውን በምናይበት ጊዜ ደግሞ ሪሌቲንግ አን ኦብጀክት ቱ ዘ ስፔሲፊክ ታስክ ኢት ፐርፎርምስ ይላል። ሪሌቲንግ አን ኦብጀክት ቱ ዘ ስፔሲፊክ ታስክ ኢት ፐርፎርምስ። ስለዚህ ዴፊኒሽኑን በጥልቀት ስንመለከተው ፎከሲንግ ኦን ዘ ፕራይመሪ ዩቲሊቲ በመጀመሪያው ዩቲሊቲና ተዛ ፎከሲንግ ፕራይመሪ ዩቲሊቲ ኦር ዘ ኢንተንድድ ኢፌክት ኦፍ አን አይተም ይለናል። የኛው ስድስተኛው ካታጎሪ በምሳሌ ስናይ ለምሳሌ ካር ትራንስፖርቴሽን አለ፣ ጌም ኢንተርቴይንመንት አለ። እነዚህ ጥያቄዎች መጠው ነበር አለው ፈተናዎች ላይ። ጌም ኢንተርቴይንመንት አለ፣ አክሽን ፕሪቨንሽን አለ። ስለዚህ ፋንክሽን ወይም ፐርፐዝ የሚለው ይሄ ነው። ሪሌቲንግ አን ኦብጀክት ቱ ዘ ስፔሲፊክ ታስክ ኢት ፐርፎርምስ የሚለው ይሄን ነው። ስለዚህ ስፔሲፊክ ታስክ የሚለው ይሄ ይለይልናል። ምርጫው ላይ ራሱ ስንመርጥ
ስፔሲፊክ ታስክ መሆን አለበት። ምን የሚያደርገው ፐርፎርም የሚያደርገው ምን አንድ ኦብጀክት ማለት ነው። ስለዚህ ኦብጀክቱን ከስፔሲፊክ ታስኩ ጋር ፐርፎርም ከሚያደርገው ዓላማ ጋር ማገናኘት ይኖርባቸዋል። ለምሳሌ ካር አን ኦብጀክት ቱ ስፔሲፊክ ታስክ ፐርፎርም የሚያደርገው ስፔሲፊክ ታስክ ምንድነው? መኪና ትራንስፖርት ማድረግ አይደል? ጌም ለምሳሌ አለ ኦብጀክት ታስኩ ምንድነው? ወይም ደግሞ ፐርፎርም የሚያደርገው ምንድነው? ኢንተርቴይንመንት ይሰጣል አይደል? ፋንክሽን ወይም ፐርፐዝ የሚሰጠው መኪና ለትራንስፖርቴሽን ያገለግላል። እንደገና ጌም ደግሞ ለኢንተርቴይንመንት ያገለግላል ማለት ነው። ሌላው ደግሞ ቫክሲን ለፕሪቨንሽን ያገለግላል ማለት ነው። ስለዚህ ስፔሲፊክ የሚለው ታስክ ይኖራል። ስለዚህ ፋንክሽን ፐርፐዝ ዩዝድ ፎር አሁን ይህን በምንበለበት ጊዜ ዩዝድ ፎር ብለን በቅንፍ ያስቀመጥነው ካር ኢዝ ዩዝድ ፎር ትራንስፖርቴሽን። እንደዚህ ብላችሁ ምን ማድረግ አለባችሁ? መጀመሪያ ላይ ጥያቄው እንዲህ ብሎ ሲሰጣችሁ እናንተ አረፍተ ነገር ወይ ብሪጅ መመስረት አለባችሁ። ካር ኢዝ ዩዝድ ፎር ትራንስፖርቴሽን። ለምሳሌ አሁንም ጌም ኢዝ ዩዝድ ፎር ኢንተርቴይንመንት ይሆናል ማለት ነው። ምርጫችሁ ላይ ስትፈልጉ ቫክሲን ኢዝ ዩዝድ ፎር ፕሪቨንሽን ብላችሁ ሪሌት ማድረግ አለባችሁ፣ ብሪጅ መስጠት አለባችሁ ማለት ነው። ስለዚህ አሁን ለምሳሌ ጥያቄው ላይ ካርና ትራንስፖርቴሽን ቢሰጣችሁ ምርጫው ላይ ከነዚህ ከሁለቶቹ መካከል አንዱን ትፈልጉና ትሰራላችሁ ማለት ነው። ስለዚህ የአንድ ነገር ዋና ተግባር ወይም ጥቅም ምንድን ነው የሚለውን ያሳያናል ማለት ነው። ፋንክሽን ፐርፐዝ የሚለው ካቴጎሪ አማርኛም እየቀላቀል እንትን ያለው ታች ክላሶችም በቀለል ባለ አማርኛ እንዲረዱት ፈልገን ነው። ሰባተኛው ካቴጎሪ እንግዲህ ቱል ቱ ኤጀንት ይለናል። ቱል ቱ ኤጀንት ኦር ወርክ ፕሌስ ሊሆን ይችላል። ዘ ቮኬሽናል ሊንክ ይለናል። ይሄኛው ደግሞ በተደጋጋሚ የሚመጡ ናቸው እነዚህ ጥያቄዎች። ስለዚህ ኮኔክቲንግ ፕሮፌሽናል ቱ ዘር ቱል ኦር ዘር ስፔሲፊክ ወርኪንግ ኤንቫይሮንመንት ይለናል። ስለዚህ አንድን ፕሮፌሽናል አንድን ባለሙያ ከሚሰራበት ቦታም ሊሆን ይችላል ወይም ከሚሰራበት መሳሪያም ጋር ሊሆን ይችላል ማያያዝ ነው ማለት ነው። ስለዚህ ማፒንግ ዘ ሁ ዊዝ ዋት ኤንድ ዌር ኦፍ ሂውማን ቦዲ። ስለዚህ የኛው ካቴጎሪ ሰባተኛው ካቴጎሪ ቱል ቱ ኤጀንት ወይም ደግሞ ወርክ ፕሌስ የሚለው ማፒንግ ዘ ሁ አለ ማን፣ ከዛ ዊዝ ዋት ከምን ጋር ልናገናኘው እንችላለን እና ዌር የትም የሚለውን ነገር ማያያዝ አለብን ማለት ነው። ስለዚህ አሁንም የኛውን በሁለት ካቴጎሪ ማየት እንችላለን። አንደኛው ኤጀንት ቱ ቱል እና ኤጀንት ቱ ወርክ ፕሌስ የሚለውን ማየት እንችላለን በሁለት ካቴጎሪ ከፍለን፣ ይሄኛው ደግሞ በሁለት ሰብ ካቴጎሪዎች ከፍለን ማለት ነው። አንደኛው እንግዲህ ኤጀንት ቱ ቱል የሚለው ሼፍ ለምሳሌ ናይፍ፣ ሼፍ እና ናይፍን አያያዝ ናቸው አይደለ? ሼፍ እና ናይፍ ተያያዙ። ምርጫው ላይ ደግሞ ሰርጆን እና ስካልፕል የሚሉ ምርጫዎችን ብናገኝ መልሳችን እነዚህ ይሆናሉ ማለት ነው። ስለዚህ አሁን ደግሞ ሼፍ እና ናይፍ ምንድነው? ሼፍ ከቱሉ ጋር ማገናኘት፣ ሼፍን ከናይፍ ጋር። ሼፍ ምግብ ሰሪ ለምሳሌ ቢላዋ ይዛል አይደለ? ከሱ ጋር አገናኘ ነው ኤጀንት ቱል። ባለሙያውን ያንን ሙያውን ለመስራት ከሚጠቀምበት መሳሪያ ጋር ነው ያገናኘ ነው ይሄኛውን። ስለዚህ ሼፍ ናይፍ እና ሰርጆን ደግሞ እና ስካልፕል። ስለዚህ ደግሞ ሰርጆን ለምሳሌ ኦፕራሽን ሰሪ የሚሰራ ሰርጆን ምን ይጠቀማል? ስካልፕል ይጠቀማል። ስለዚህ ከመሳሪያው ጋር እናገናኘዋለን አንድን ኤጀንት ወይም ደግሞ አንድን ባለሙያ ማለት ነው። ሁለተኛው ደግሞ ኤጀንት ቱ ወርክ ፕሌስ ይለናል። አሁን ደግሞ ይሄን ኤጀንት ቱ ወርክ ፕሌስ የሚለው ደግሞ አንድን ባለሙያ ከሚሰራበት የት ይሰራል ከሚለው ጋር እናገናኘዋለን ማለት ነው። ስለዚህ ኤጀንት ቱ ወርክ ፕሌስ የሚለው ደግሞ ከሚሰራበት ቦታ ላይ የመጀመሪያው ኤጀንት ቱ ቱል የሚለው መጀመሪያ ላይ ምንድነው? አንድን ባለሙያ ከሚሰራበት መሳሪያ ጋር። ሁለተኛው ጋር ደግሞ ኤጀንት ቱ ወርክ ፕሌስ የሚለው ደግሞ አንድን ባለሙያ ለምሳሌ አንድ ባለሙያተኛን ታዋቂ ባለሙያተኛን የሚሰራበት ክፍል ወይም ደግሞ የሚሰራበት ቦታ ጋር እንመድበዋለን። ለምሳሌ ፓይለትና ኮክፒትን በምንመለከትበት ጊዜ ፓይለት ከኮክፒት ጋር ይገናኛል ማለት ነው። ኮክፒት የሚባለው ለምሳሌ አውሮፕላኖች የሚያበሩ ሰዎች የራሳቸውን ክፍሉ ማለት ነው የሚሰሩበት። ሌላኛው ምሳሌ ደግሞ ጀጅ ከኮርት ሩም ጋር፣ ያው ጀጅ ወይም ደግሞ ዳኞች የሚሰሩት ምንድነው? ፍርድ ቤት ነው አይደል የሚሰሩት። ስለዚህ የሚሰሩበት ቦታ ጋር። ቲቸር ክላስሩም ይለናል፣ የሚሰራበት የሚያስተምር ክፍል ስለሆነ ማለት ነው። ስለዚህ ኛው ክፍል በምናይበት ጊዜ ማየት ያለብን ባለሙያውን ከሚጠቀምበት መሳሪያ ወይም ከሚሰራበት ቦታ ጋር ማዛመድ ነው ይሄኛው ክፍል። ቱል ቱ ኤጀንት ወይም ወርክ ፕሌስ የሚለው ቮኬሽናል ሊንክ ካቴጎሪ የሚለን ማለት ነው። ጥያቄ ልጠይቃችሁ። ለምሳሌ ፓይለትና ኮክፒትን የሚለውን እዚህ ጋር ምሳሌ ልውሰድና ፓይለትና ኮክፒትን ጥያቄው ላይ ያስቀመጥኩት ፓይለት ኢዝ ቱ ኮክፒት ብዬ ከዛ እንደዚህ 4 ነጥብ አድርጌ ያው አስ የምትለው ማለት ነው አስ ብላንክ አድርጌ ጠየቃችሁ። ከዛ በኋላ ምርጫው ላይ ሌሎችን አስቀመጥኩና የማይሆነውን ማለት ነው። ከዛ ቲቸር እና ክላስሩም የሚለውን ክላስሩም ኢዝ ቱ ቲቸር ብላችሁ ይሆናል አይሆንም? ክላስሩም ኢዝ ቱ ቲቸርን ወደዚህ አምጥቼ ማለት ነው ኦርደሩን አሰስቼ ቲቸር ኢዝ ክላስሩም የሚለው ክላስሩም ቲቸር ብዬ ከዛ ግን ፓይለት ኮክፒት የሚለውን ብላችሁ መልስ ይሆናል አይሆንም? ፍጹም አይሆንም። ግዴታ መጀመሪያ ባለሙያው ከመጣ ምርጫው ላይ መጀመሪያው ባለሙያውም መምጣት አለበት። መጀመሪያ ባለሙያው መጥቶ ምርጫው ላይ ግን የሚሰራበት ቦታ ከዛ ባለሙያው ከመጣ
በምንም ታምር መልስ አይሆንም። ግዴታ ሪሌሽንሽፓቸውን እዛው አስእዝ ነው የምትመለከቱት ማለት ነው። ስለዚህ አመክንያዊ ሪሌሽንሽፓቸውን ጭምር መረዳትም እንዳለው ነው ማለት። ስምንተኛው ካታጎሪ ኬዝ ኤንድ ኢፌክት ኬዥዋል ኬን ካታጎሪን እናያለን። አሁን ደግሞ በዚህ ክፍል ስሙም እንደሚያመለክታችሁ ኬዝ እና ኢፌክት አንድ ነገር ምንን ነገር ያስከትላል የሚሉ በሁለት ቃላቶች መካከል ያሉ ግንኙነቶችን ኬዝ እና ኢፌክት መካከል ሲሆን ማለት። ስለዚህ አሁን ይሄኛው በምንመለከትበት ጊዜ one word is an action or condition that naturally leads to the second word። ስለዚህ አንደኛው የመጀመሪያው ቃል one word is an action or condition that naturally leads to the second word። ስለዚህ አንደኛው ቃል መጀመሪያ ተሰጣቸዋለች። ያቺ አንደኛው ቃል ሁለቶች ቃል መካከል ለአንደኛው ወይም ቀጥሎ ለሚመጣው ኬዟ ስትሆን ያ ነገር እንዲፈጠር ስታደርገው እዚህ ጋር አሁንም a logical sequence where a word A is the trigger አነሳሽ and word B is the result ውጤቱ A እንደ ትሪገር እንዳነሳሽ እንደ ገፊ ምክንያት ሆና ቢን ስታስከትል ማለት ነው። ለምሳሌ ቫይረስ እና ዲዝዝን ብናይ ስለዚህ ቫይረስ እና በዲዚዝ መካከል ያለው ሪሌሽንሺፕ ቫይረስ ምን ነው መጀመሪያ እንደ ትሪገር ፋክተር ወይም እንደ ኬዝ ለምን ኬዝ ነው ለዲዚዝ ቀጥሎ የሚመጣው ነገር እንዲፈጠር የሚያደርግ ማለት ነው። ስለዚህ መረዳት ያለባችሁ እዚህ ሪሌሽንሺፕ ላይ ቫይረስ እና ዲዚዝ ተሰጥቷቸዋል። ግን እነዚህ ቫይረስ እና ዲዚዝ መካከል ትርጉማቸው የተለያየ ነው። ግን አመክንያዊ ሪሌሽንሺፓቸውን ስታስቡ ስምንተኛው ካታጎሪ ኬዝ ኤንድ ኢፌክት ካታጎሪ ይመጣላችኋል ማለት ነው። ስለዚህ ይሄንን በአእምሯችሁ ላይ ስላችሁ ብሪድ ፈጥራችሁ ወደ ምርጫው መሄድ ነው። ምርጫው ላይ ስትሄዱ ለምሳሌ ኬርለስነስ ኤረር የሚል ይመጣላችሁ ይችላል። ወይም ደግሞ ይሄኛው ከሌለ ደግሞ ፋስቲንግ ሃንገር ሊሆን ይችላል። ለምሳሌ መጾም ለረሃብ ይርባችኋል አይደል ስትጾሙ። ስለዚህ እንደ ትሪገሪንግ ተር ይሆናል። ለምሳሌ ኤዱኬሽን እንደ ኢንቨስትመንት ይሄ ጥያቄ መጣ ነበረ ቲንክ አለፈ ፈተናዎች ላይ በኋላ እናያታለን። ስለዚህ ኤዱኬሽን ለማደግ ይረዳናል ማለት ነው። አንደኛው ኤዱኬሽን እንደ ትሪገር ፋክተር ለሁለተኛው ያገለግለናል የሚለውን ኬዝ ኤንድ ኢፌክት ኬዥዋል ቼኑን መመልከት ይኖርባችኋል ማለት ነው በዚህኛው ካቴጎሪ። ዘጠነኛው ክፍል ደግሞ በተደጋጋሚ የሚመጣ ነው። ይሄኛው ዘጠነኛው ካቴጎሪ ሲኖኒምስ ኤንድ አንቶኒምስ ሴማንቲክ ኢኳሊቲ ኤንድ ኦፖዚሽን የሚለው ማለት ነው። ስለዚህ ሴማንቲክ ኢኳሊቲያቸውና ኦፖዚሽናቸው ይሄ ደግሞ ቀላል ነው። ግን ደግሞ ምንድነው አንቶኒም እና ሲኖኒም ተመሳሳይ ነው። ተመሳሳይ ቃል አለ። እዚህ ጋር ደግሞ አንቶኒም ደግሞ ተቃራኒ ማለት ኦፖዚት እና ሲሚላር ወርድ ሴማንቲክ ኢኳሊቲ የሚለውን የሚወክልልን ይሄ ካታጎሪ ማለት። ስለዚህ ቴስቲንግ ቮካብለሪ ደብስ ስሮ ሚኒንግስ። ስለዚህ የእናንተን የቮካብለሪ ያላችሁን ብቃት የምትፈተኑበት ክፍል ነው ይሄኛው ክፍል። ስለዚህ እኛ እንዳሉ ቃላቶች ተመሳሳይ አይደሉም የሚሉትን መመልከት ይጠበቅባቸዋል ማለት ነው። ይሄ ተመሳሳይ ከተሰጣቸው ምርጫው ላይም ተመሳሳይ ነው የምታቀርቡ ማለት ነው። ተመሳሳይ ተቃራኒ ከሰጣቸው አሁንም ምርጫው ላይ ተመሳሳይ ተቃራኒ የሚሉትን ፈለግ ይሆናል ማለት ነው። ስለዚህ በምሳሌ እንያዝ። ለምሳሌ ሲኖናይመስ የሆኑ ቃላቶች በምንመለከትበት ጊዜ ጀስቲስ ኤንድ ፌርነስ አለ። ስለዚህ ተመሳሳይ ናቸው። እነዚህ ሲሚላር ወርድስ ናቸው። ቫይብራንት፣ ኤነርጀቲክ። ስለዚህ እነዚህም ተመሳሳይ ቃላቶች ናቸው ማለት ነው። ቫይብራንት የሚለው ይሄ ጉልበተኛም እንደማለት ኤነርጄቲክ የሚለው ጋር ተመሳሳይ ነው። ለኛው ደግሞ አንቶኒምስ የሚለው ለምቃራኒ ቃላቶች ለምሳሌ ራይት ለምስቴክ ትክክልና ስህተት እንደሚለው ቻውስ እና ኦርደር ይለናል። ይሄ ደግሞ ያው ጥብጥ ያለበትን ኦርደር ምንድን ጸጥ ያለ ወይም ደግሞ የተረጋጋ የሚለውን ይወክልልናል። ተቃራኒ ማለት ነው። ዌልዝ ደግሞ የፖቨርቲ የድህነት ተቃራኒ ነው ማለት። ስለዚህ እነዚህ ቃላቶች በእነዚህ መካከል ያለው ሪሌሽንሺፕ ምንድነው? አንቶኒምስ ወይም ደግሞ ተቃራኒ ይሆናል ማለት ነው። ስለዚህ ግዴታ ጥያቄው ላይ ራይት is to mistaken ቢሰጣችሁ ምርጫው ላይ chaos is to order የሚለውን መምረጥ አለባችሁ ማለት ነው። ስለዚህ ይሄኛው ተሰጧችሁ justice and fairnessን ልትመርጡ አትችሉም ማለት ነው። ምክንያቱም ተቃራኒ ከተመሳሳይ ጋር ሆኖ ግን ተመሳሳይ ስለማይሆን ማለት ነው ምርጫው ላይ። ስለዚህ ግዴታ አመክንያዊ ሪሌሽንሺፓቸውን ተመልከቱ። አናሎጂ ስትሰሩ አመክንያዊ ሪሌሽንሺፓቸውን ተመልከቱ የሚባለው ለዚህም ነው ማለት ነው። እንዳትሳሳቱ። ስለዚህ የኛው በአጠቃላይ ቃላቱ ተመሳሳይ ትርጉም አላቸው ወይስ ተቃራኒ የሚለውን የሚለይልን ክፍል ነው ይሄ synonymous and antonyms ወይም semantic equality and opposition category number 9። መጨረሻው ካቴጎሪ action to object ወይም verbal interaction የሚለውን ክፍል እናያለን። በዚህኛው ደግሞ የምናየው how a person physically interacts with a specific object። ይህ the verb describes the specific way you use or enter the noun የሚለውን ይሆናል። ለምሳሌ board train፣ mount horse፣ drive car፣ browse internet። እነዚህን ቃላቶች እነዚህ ምሳሌዎች በምትመለከቱበት ጊዜ አእምሯችሁ ላይ ምንድነው የሚመጣላችሁ? አክሽኑ ወይም a person physically interacts with a specific object ሊሆንልን ይችላል። አሊያ ደግሞ verb
describes specific way you use or enter the noun። ለምሳሌ ቦርድና ትሬን በምትመለከቱበት ጊዜ በእነዚህ መካከል ያለው ሪሌሽንሽፕ በትሬን ላይ ስፔሲፊክ አክሽን ኢንተራክት ማድረጉ ቦርድ የሚለው መውጣት የሚለውን ይወስንልናል። መርከብ ላይ መውጣት የሚለውን ይወክልናል። ማውንትና ሆርስ የሚለውን ደግሞ በምትመለከቱበት ጊዜ ማውንት መጋለብ፣ ፈረስን መጋለብ፣ መውጣት ፈረስ ላይ የሚለውን ይወክልናል ማለት። ስለዚህ በሁለቶች መካከል how a person physically interacts with a specific object የሚለው ያየነው እዚህ ጋር ዴፊኒሽኑ ላይ እንዴት ነው ከፈረሱ ጋር እዚህ ጋር በሁለተኛው ኦብጀክቱ ጋር ኢንተራክት የሚያደርገው የሚለውን ይስላል። ስለዚህ ማውንት ሆርስ ፈረስ ላይ መጋለብ መውጣት። ሌላኛው ምሳሌ ደግሞ ድራይቭ እና ካርን በምትመለከቱበት ጊዜ አእምሯችን ላይ መምጣት ያለበት መጀመሪያ አመክንዮአዊ ሪሌሽንሺፕ ነው ስንል፣ ስለዚህ አንድ ፐርሰን ፊዚካሊ ኢንተራክትስ ዊዝ ስፔሲፊክ ኦብጀክት ካር የሚለው ስፔሲፊክ ኦብጀክቱ ጋር እንዴት ነው ሪሌት የሚያደርገው? ሪሌት የሚያደርገውን በምታዩበት ጊዜ ድራይቭ ማሽከርከር አይደል? ካርን ማሽከርከር መኪና የሚለው ፊዚካሊ ምንድነው ኢንተራክት ሲያደርግ ነው ማለት ነው። ስለዚህ ይሄኛው the verb describes the specific way you use or enter the noun የሚለውን ይሆናል። ስለዚህ ብሮዝ ኢንተርኔት የሚለው ደግሞ ይሄ ብሮዝ ማድረግ ነው። ይሄ ይህን ይመስላል ማለት ሪሌሽንሺፓቸውን ለመረዳት ማለት ነው። ስለዚህ በአንድ ነገር ላይ የሚደረግ የተለየ ድርጊት ነው። ስለዚህ ከሌሎች ይለያል አይደል? ይሄኛው ክፍል አክሽን ቱ ኦብጀክት የምትለውን ካቴጎሪ መጀመሪያ ላይ መያዝ ይጠበቅባቸዋል ማለት ነው። እስካሁን ያየነው ስለዚህ 10 ክፍል ነው። ስለዚህ ከ10 ክፍል አዝኛው አክሽን ቱ ኦብጀክት የሚለው ይሄ ነው ማለት ነው። ስለዚህ ቦርድ የሚለው አክሽን ነው፣ ትሬን የሚለው ኦብጀክት ነው፣ ማውንት መጋለብ የሚለው አንዱ ነው። ከዛ ደግሞ ሆርስ የሚለው ሌላኛው ኦብጀክቱ ነው፣ ድራይቭ የሚለው አክሽኑ ነው፣ ካር የሚለው ኦብጀክት ነው፣ እንዲሁም ደግሞ ብሮዝ አክሽኑ ነው፣ ኢንተርኔት ደግሞ ኦብጀክት ወይም ናውኑ ነው ማለት ነው። ስለዚህ የኛውን አክሽን ቱ ኦብጀክት እንዳትረሱ ወይም ቨርባል ኢንተራክሽን የሚለውን ማለት ነው ካቴጎሪ። ስለዚህ ከሞላ ጎደል 10ን ካቴጎሪዎች አይተናል። አሁን በጥቅሉ ኤስኤቲ ፈተናዎችን ለመስራት ስለዚህ 3 አይነት ዘዴዎችን ቀለል አድርጌ እነግራችኋለሁ። አሁን አንደኛው the order trap AB versus BA ማለት ነው። ስለዚህ if the question is part is to whole ከተሰጠን፣ ለምሳሌ finger is to hand ከተሰጠን፣ ጣትና እጅ ከተሰጠን the answer cannot be whole part። ስለዚህ part whole ከሆነ whole part በምንም ታምር አይሆንም። ስለዚህ ኤቢ ጥያቄው ላይ ከተሰጣችሁ ኤቢ የሚል አይነት ፎርሙላ መሰጠት ያለበት እንጂ ምርጫው ላይ ቢኤ በምንም ታምር ሊሆን አይችልም። የትኛውን መቼም እንዳትረሷት። ስለዚህ car well የሚለውን ሊሆን አይችልም ማለት ነው። ስለዚህ if the question is part to whole finger hand the answer cannot be whole to part well ሊሆን በምንም ታምር አይሆንም። ግን well to car is to car ቢሆን ደግሞ መልሳችን ይሆናል ማለት ነው። ሁለተኛዋ ቲፕ ደግሞ the part of speech trap the part of speech trap የምትለው አይቺ ደግሞ the question is noun ስም ከተሰጣችሁ the answer must be noun አሁንም አንሰሩ መሰጠት መሆን ያለበት ምንድን ናውን ነው መሆን ያለበት ማለት ነው፣ ከሞላ ጎደል ማለት ነው። ስለዚህ እነዚህ ሶስቶችን ሪሌሽን መነግራችሁን እንዳትረሱ ማለት ነው። ሶስተኛው ዘዴ ደግሞ the looks related trap ይችኛዋን ዘዴ ደግሞ መጠቀም እንዳትረሱ። ለምሳሌ ጥያቄው አይ ሲ የሚለው አይንና ማየት ቢሰጠን፣ ለምሳሌ ጥያቄው አይስ ቱ ሲ ብሎ ቢሰጠን መልሳችሁ ቡክ ሪድ መሆን የለበትም። አያችሁ እዚህ ጋር ለምሳሌ ምንድነው ሪሌሽንሺፓቸውን አመክንዮአዊ ሪሌሽንሺፕ በምታዩበት ጊዜ ያሳስታሉ። ምርጫው ላይ ለምሳሌ ቡክ ሪድ የሚል ቢሰጣችሁ መጽሐፍና ማንበብ ቢሰጣችሁ looks like related ይመስላል፣ ግን አይ is an organ ነው ካላችሁ ቡክ is a tool አይደለ? ቡክ ደግሞ ማቴሪያል ነው፣ ቱል ነው። ስለዚህ ኢንተር አንሰራችሁ መሆን ያለበት ምንድነው ear ከዛ here መሆን አለበት ማለት። ስለዚህ ጋር በምትመለከቱበት ጊዜ አይን መጀመሪያ ተሰጥቶ ከዛ ማየት የሚለው ቀጥቶ ከተሰጣችሁ ከዛ ደግሞ መጽሐፍ ማንበብ ሊሆን አይችልም ማለት ነው። መልሳችሁ መሆን ያለበት ጆሮ ከዛ ማዳመጥ የሚለውን በተለይ ይችኛዋን ዘዴ እንዳትረሱ። ስለዚህ looks related trap ስለዚህ 3 አይነት ትራፖችን ነግሬያችኋለሁ። ስለዚህ አንደኛው ኦርደር ትራፕ ኤቢ versus BA ኤቢ ከተሰጠን ፓርት ሆል ከተሰጠን አሁን ፓርት ሆል እንደሚሆን፣ ሁለተኛው ደግሞ ፓርት ኦፍ ስፒች ስለዚህ ጥያቄያችሁ ለምሳሌ ናውን ከሆነ ለምሳሌ ጥያቄያችሁ መልሳችሁም ናውን የመሆን እድሉም ሰፊ እንደሆነ፣ ስለዚህ ግን እዚህ ጋር ናውን ስላችሁ ግን መሄድ ያለባችሁ በምንድን ነው ናውን ሊሰጣችሁ ይችላል መልስ ያልሆነ ነገር። ስለዚህ ግዴታ ሌሎችን ማሟላት አለባችሁ። ከላይ ያየናቸውን ካታጎሪዎች ምን ማለት አለባችሁ ማሟላት አለባችሁ። ስለዚህ ናውን ከተሰጠ ሌላው ጋር ናውን ከተሰጠ ግዴታ ናውን ብለን መደርገም የለብንም ማለት ነው። ስለዚህ ጠንቀቅ ብለን ሌሎችም እየሞላ መሄድ አለብን። ሶስተኛውና የመጨረሻው ትራፕ እንግዲህ looks related ትራፕ የሚለው ነው።
አይሲ ለምሳሌ አይንና ማየት ተብሎ ቢሰጠን ጥያቄው ላይ ከዛ ደግሞ መጽሐፍና ማንበብ ምርጫው ላይ ቢሰጠን ከዛ ደግሞ ጆሮና አሁንም መስማት ምርጫው ላይ ቢሰጠን ግዴታ ምን ማየት አለብን? ሉክስ ሪሌት የሆኑችን ነገሮች ምንድነው አመክንዮአዊ ሪሌሽንሺፓቸውን ማየት አለብን ሪሌት ከሆኑት ይልቅ ማለት ነው። አሁን በቀጥታ የምንሄደው አለፉ የ12ኛ ክፍል የአፕቲቲዩድ ፈተናዎች የመጡ ጥያቄዎችን መስራት ይሆናል። ከዛ በፊት ግን ለትውስታ እንዲያመቻችሁ እናጠቃለው እስካሁን የተማርነው ካቴጎሪ ክፍል አይተናል። የአናሎጂን ክፍሉ ኬር ኤ ቢ ተሰጥቶናል። ኤ ኢዝ ቱ ቢ የሚለው ማለት ሲነበብ ከዛ ብሪጅ ሰንተንስ። አሁን ይቺ ብሪጅ ሰንተንስ ከምርጫው በፊት ይልቅስ ብትረዷትና ብትነገብሯት ውጤታማ የምትሆኑባት ነች። ይቺ ብሪጅ ሰንተንስ የምትባለው በኋላ ላይ ጥያቄ ስንሰራ ነው በደንብ እናያታለን ማለት ነው። ስለዚህ የመጀመሪያው ማቴሪያል፣ ለምሳሌ ማቴሪያል ካቴጎሪ ላይ ስናይ ለምሳሌ ካንድል ሻማ ከዋክስ ይሰራል። ለምሳሌ በካንድል እና በዋክስ ቢሰጠን ጥያቄው ላይ ብሪጅ ሰንተንስ ምን ብለን እንመሰርታለን? ለምሳሌ በአእምሯችን ነው ብሪጅ ሰንተንስ ምን መሰረተ ነው? ካንድል ኢዝ ኮምፖዝድ ኦፍ ዋክስ አይደለ? ካንድል የያዘው ምንድን ነው? ዋክስን ይዟል አይደል? ሰምን ይዟል ማለት ነው። ሌላኛው ደግሞ ዲግሪን በምንመለከትበት ጊዜ ለምሳሌ ሂውጅ እና ላርጅ በምንመለከትበት ጊዜ ራፍሊ ስናያቸው በጣም የኛው ክፍል ምንድነው አወዛጋቢው ክፍል ነው ብለናል። ስለዚህ ዲግሪ ካቴጎሪው ጋር ስንሄድ ለምሳሌ ሂውጅ እና ላርጅ ራፍሊ ስናያቸው ተመሳሳይ ይመስላሉ ቃላቶች፣ ግን ደግሞ ሂውጅ ኢዝ አን ኤክስትሪም ቨርዥን ኦፍ ላርጅ የሚለውን ይወስንላል ማለት ነው። ብሪጅ ሰንተንስን መሰረት ስተዲን በምናከበ ጊዜ አንድ ነገር ስለምን ያጠናል? ባዮሎጂ ስለ ላይፍ በጋራ ከመጥተው ባዮሎጂ ዘ ስተዲ ኦፍ ሳይንስ፣ ባዮሎጂ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ላይፍ ብለን ምን እንላለን? ሪሌት እናደርጋለን። ብሪጅ ሰንተንስ ምን ማድረግ አለብን? መመስረት አለብን። ሌላው ደግሞ አክሽን የመጨረሻው 10ኛው ካቴጎሪ ላይ ያየነው አክሽን የሚለውን ማውንት ኢዝ ዘ ሆርስ የሚል ጥያቄ ላይ ቢሰጠን አሁን ምን ብለን እናስባለን? ብሪጅ ሰንተንስ በአእምሯችን በማውንትና በሆርስ መካከል ያለውን ሎጂካዊ ወይም አመክንዮአዊ ሪሌሽንሺፑን ለመረዳት ምን ብለን እንነሳለን? to get on a horse you must mount head መጋለብ ወይ መውጣት ይጠበቅብሃል ፈረስን ለመጋለብ ብለን ሪሌት እናደርጋለን። ከዛ ለምርጫው እንሄድና ከዛ በኋላ እናረጋታለን ማለት ነው። መልሷን እስካሁን ያየናቸው የኤስኤቲው የአፕቲቲዩድ መካከል አንደኛው ክፍል አናሎጂን ካቴጎሪዎችን አየን፣ ስሪ ትራፖችን አየን፣ እንደገና ደግሞ አጠቃለንም ሰመሪውን አየን። ቀጥታ ወደ ፓስት ይር ኤስኤቲ አናሎጂ ኢንትራንስ ኤግዛምን እንሄዳለን። ከዛ በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁ እንዳትረሱ። ተከታታይ ቪዲዮዎችን ስንለቅ እንዲደርሳችሁ፣ እንዲሁም ደግሞ የሰራነው ቪዲዮ ለሌሎች ለሁሉ እንዲደርስ ደግሞ አሁንም ላይክ ፎሎ ማድረጋችሁ እንዳትረሱታ። ወደ አለፉ ፈተናዎች አፕቲቲዩድ እንሄዳለን ማለት ነው።